ገበሬ ስራ ቀንቼ ነው። ሁለት ጥማድ ያለው እንዳክሱስ ያርሳል ልጁ። ተንኮል ምቀኝነት አያውቅም። 24 ሰዓት ይሰራል ልጁ። ምንም አያውቅም። እሺ አነጋገር ታዲያ ቀደሙብኝ ወንድሞቹ። አግኝቼ ነበር በውሉ። በምኑ ገባ ሳር እኮ ታዲያ ና ወደዚህ። እንደምታውቁት ወንድማችን ከዚህ በፊት የሚሰራውን ገንዘብ ሁሉ ገበሬ ስራ ቀንቼ ነው። ሁለት ጥማድ ያለው እንዳክሱስ ያርሳል ልጁ። ተንኮል ምቀኝነት አያውቅም። 24 ሰዓት ይሰራል ልጁ። ምንም አያውቅም። እሺ አነጋገር ታዲያ ቀደሙብኝ ወንድሞቹ። አግኝቼ ነበር በውሉ። በምኑ ገባ ሳርስ በእርሻው በስራው ምቀኝነት ይረሳ። ታዲያ ምን ችግር አለ? አግኝቼው ነበር ታዲያ አመለጠኝ። እሱ ወደዚህ ስመጣ የጉድ በሬውን 4 በሬ ያለው አንደኛው በሬ ውሃ ስጠጣ አሰበርኩበት። ታልኮ ወንድም ነው? አዎ ወንድሜ ነው። ገበሬ ነው? አዎ ገበሬ ነው። ያው እንግዲህ በእርሻው ነው የተመተተበት። ሮብ ዕለት ጠዋት በሬውን ሰበረበት። እግሩን ነው የሰበረው? አዎ እግሩን ሰበረው እንዳይመጣ ሊያደርገው ማለት ነው። ከዛ ናለው መጣ። በሬው ምን አረክበት? ቀናውት በሮቹ አንድ ጥማድ አንድ መልክ ናቸው። አንድ ጥማድ አንድ መልክ ናቸው። ቀንቼ ነው በቃ ተመተትከው? አዎ ቀንቼ ነው። ሁለቱም ነጭ ናቸው። ወንድሙ አረበገር አለው። እኔም በለጠኝ ብዬ ነው እንደዚህ ያደረኩ። ልጁ ምቀኝነት አያውቅም። አይ ሽምግልናው አይ ስራው እዳ ሽምግልናው ደግሞ እንዴት ነው? ሽምግልና ሰው ስጣላ ያስታርቃል። እሺ ገንዘብ ብድር ብሰጥ ወለድ አይበላም። ዘር ብሰጥ ከሰው አይወዝም። የሰው ጉልበት አይፈልግም። አይ ልጅ አመለጠኝ። ለቀት ሄደለት ድማው እዳለሁ 3 ጊዜ አንድ በሬ አሰበርኩበት። ወደ ደህና ለቃለሁ ብዬ ነበር። እሱ አይደይም። አሁንም ከወንድሞቹ ተገናኝቷል። አመለጠኝ። የት ሀገር ነው የመጣው? ከየት ሀገር? ጅሩ። ከጅሩ ነው? መተቱም የተሰራ ቤት ነው። ቶግለት 5000 ብር ከፍዬ ያዘረጉበት። ገበሬ 5000 ብር? አዎ። አይ ገበሬው እዳ እንዴት ነው የሚያርሰው? እስቲ ያሳየ። እዳ ሱሪውን ሰብስቦ ነው ይው ከዚህ እንደው አንድ መዳበራ ማዶ ያደርሳል። አይ ገበሬ እስቲ ሲነዳስ በሮቹን እንዴት ነው? በሮች ስነዳ እንደዚህ ጎንበስ ብሎ እንደዚህ በቃ እንደዚህ ቀና ሳይል ጎበዝ ገበሬ ነው። አይባልማ። እንዴት አይባልም? ቀደሙ ወንድሞቹ። አግኝቼ ነበር በሁሉ ያገኘ እና በልሽ ድሃ ልታረገው ነበረ ወይስ እንዴት ልታረግ? ድሃ ለማድረግ ከወንድሞቹ አጣልቼ ለመና ይሂድ በሮቹን ከእጁ አውጥቼ ከቤተሰቡ ልጅ አለው ልጥራለህ። እንደዚሁ ነው ያለው። የት አለ ልጁ? እዚሁ ነው ያለው። ልጥራለህ? አዎ ጥራው። እዳ ጥራው። እዳ የሱም መሳይ 10 ልጅ ተማረ፣ መኪና ይነዳል፣ ነገ ይቀድማናል ብዬ ነው እንደዚህ የሰራውለት። ልጁም እቤት እንዳይኖር አድርገውታል። ልጁ አሁን መንዲዳ ነው የሚኖረው። ልጁ ራሱ ከቤት እንዳይኖር ተመልከት። ልጁን የዚህ ተከታይ አለ። 6 ልጆች ወንዶች አሉት። ምን እሱ ቀበሌ ከሄደ ዳኝነት ያውቃል ልጁ። 55 ቆርቆሮ ፎቅ ሰራ። እንዴ በለጠኛ እንዴ 55 ቆርቆሮ? አዎ እህል ይሸጣል። ብር ወንድሙ አረበገር ነው ያለው፣ ይልክለታል። ልጆቹን አስተምሯል። ዳኝነት 24 ዓመት ሰራ። የምን ዳኝነት? ቀበሌ አሳራቂም ነው ዳኛም ነው የቀበሌ። አዎ እሺ። አይ ሽምግልናው ምን እያረከው ነበር እሱ? ልጁን ነው እዳ ልጁን ተው ቀልብ ሰርቃለሁ። ያብድ ያለበት ነቁብኝ፣ ወንድሞቹ ነቁብኝ። አስተኛለሁ፣ ከሰው አጣላለሁ። አመለጠኝ። ለትንሽ ቀን ለ2 ቀን አመለጠኝ። ይቆጫል እንዴ ታዲያ? እንዴ ለምን አይቆጨኝም እንዴ? ልጁን ተመልከት እንጂ ገና በአሁኑ እድሜ ይሄንን ልጅ አግኝቶ እንዴ ለምን አይቆጨኝም? ይቆጨኛል። ይሄ እና ምን ይሁን ታዲያ? ልጁን አስተምሯል። ወንድሞች አሉኝ ይላል። በቃ ቀበሌ ስወር ፈራጅ እሱ ነው። አግኝቼው ነበር አመለጠኝ። ያው እንግዲህ ታችኛው መንደርም እንደዚህ ነው። ይኸውልህ እንግዲህ አሁን ማየት ያለብን አሁን ገበሬ መሆኑ ብቻ አይደለም።
እታችኛው ያለው ህብረተሰብ ክፍልም እንዲህ አይነት ነው። እድላቸው ጠፍቶባቸው የሰው እድል የሚያጠፉ፣ ጊዜ ጨልሞባቸው የሰውን ጊዜ የሚያጨልሙ ምቀኞች ተወልደዋል። በጣም ብዙ ምቀኞች። እንግዲህ ገጠሩ እንዲህ ከሆነ ከተማው ደግሞ እንዴት የሚብስ እንደሆነ በዚህ ነው ማወቅ የሚቻለው። በእርሻው ክፍል ውስጥ እንዲህ አይነት ካለ በዚህ በመንደር ውስጥ ደግሞ እንዴት ጉድ እንደሆነ መገንዘብ አያስቸግረንም። ስንት ናችሁ ሰይጣኖች? አሁን አራት ሰይጣን። ምን እያረከው ነው? ታጠጣዋለህ ወይስ ታበሳጨዋለህ? አንተ ከገባሃል በኋላ ባህሪውን እንዴት ለወጥከው? አጠጣለሁ። እኔ ጭራሽ የቀናሁት እርሻ ላይ ነው የቀናሁት። አንደኛው እሱ ነው። አረቄ ስጠጣ ጠጣለሁ፣ ያስጠጣለሁ። ሶስተኛ ሽምግልና ያቃል። እሱን አፉን አሳትቼ እኔ ልግባበት ብዬ እንደዚሁ ነው። በጠንቋይ ነው የተመተተከው? በደብተራ ነው? በጠንቋይ በስንት ብር? በ5,000 ብር ብያለሁ። መዘጄ ነው ያዘርኩበት። 5,000 ብር ገበሬ ካለው ታዲያ ምን 24 ሰዓት እሰራለሁ። 24 ሰዓት ማለት እኮ ሰው ይደክማል። ልጁ አይደክም ስሰራ። ውቃውን ስወቃ ልብሱን ቁጭ አድርጎ እንጀራ አይበላም፣ ውሃ አይጠጣም። ደሙን ጠጥቻለሁ። እህል አለው፣ በግ አለው፣ ላም አለው። ቀናት ነዋ። እንዴት ሊሆን 5,000 ብር ሳንሰው ነው። እንደውም ባላዊ ጨምራለሁ ብዬ ነበር። 5,000 ብር ጨምሬ። ምን ሲሆን ሲሞት? አዎ ነው አገር ስለቅ እንደዛው ነው ሀሳቤ። የተዋዋላችሁት በ10,000 ብር ነው? አዎ ጉድ ነዋ። እንዲህ አመለጠኝ። ለ2 ቀን አመለጠኝ። ያለው ወንድሙ እንደው እንዴት ያለ ጦንቃይ ነው መሰለኝ እሱ። እንዴ አመለጠኝ። አግኝቼው ነበር በውል። ምን ልታረገው? ሰው ግደል እስር ቤት አስገባለሁ እያልኩ። ልጁ ጸባው ደግሞ ምን መሰለ? ስጠጣ ነው ሰው ምነካ እንጂ ስጋ ብትበላ አይናገርም። ብር ብሰጥ በወለድ ብር ዘር ብሰጥ ለድሃ ይዘራል ይሆናል። ከብት ስሰጥ አይጠይቅም። ስንት ከብቶች አሉት? 3 ጥማድ በሬ አሉት፣ 2 ላሞች፣ 20 በግ፣ 4 አህዮች፣ 1 ፈረስ አለ። በአሁኑ እድሜ ማለት ነው። ስንት ልጅ ያስተምራል ብትል 6 ልጅ ያስተምራል በስርዓት። ታዲያ ይሄ ወይኔ አመለጠኝ። እርሻው ስታይ ላሳይህ ሄዳ አትባልማ። ይገርማል። ጨሌ መንፈስም ቤት አለ። አሁን በሮቹ ሲሄዱ ደግሞ እሱ ምን ገበሬ ነው እንዴ? እሱ ራሱ ፈረንጅ ማለት ትችላለህ። እሺ ና በቃሽ። አሁን ተዘጋጅ። ጨሌው ሴት አለ። ጨሌ ቤት ነች። የምን ጨሌ ነው ደግሞ? የአያቴ ጨሌ። የአያቱ ጨሌ? አዎ። ተመልከት፣ ውጣ ከሰውነት ውስጥ። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም ወደ ሲኦል እንገባለን። በርሶን እንገባለን። ወደ ሰባት ጩኸት ነው። ምንድን ነው እኮ ታዲያ ና ወደዚህ እኮ እንደምታውቁት ወንድማችን ከዚህ በፊት የሚሰራውን ገንዘብ ሁሉ እየወሰደ የሆነ ቦታ ላይ ያስቀምጥለታል። እሱ ሳያውቀው ይመለሳል። ምልክት ያደርግለታል። ወይና አበባ የሆነ ነገር ያስቀምጥለታል። ያመታችሁ ሄዶ ገንዘቡን ይወስዳል። በምልክት ማለት ነው። በፊት መጀመሪያው ላይ ወደ ሌላ ቦታ ሲሄድ እስጢፋኖስ ነው እየበረረ መጥቶ የተሸኘለት ማለት ነው። ከዛም በኋላ ደግሞ እንደገና ሌላ መተተኛ አሁን 3ኛ ጊዜ ነው ማለት ነው። ለምንድን ነው? ይሄ ውጊያ ነው፣ የመንፈስ ውጊያ ነው። የምንዋጋው ከስጋና ከደም ጋር አይደለም። በዚህ በምድር ላይ አለቆች ከሆኑ በሰማይም ኃይላት ከሆኑ ጋር ነው። ከደምና ከስጋ ጋር አይደለም ውጊያው። ክፎች እስካላቆሙ ድረስ ውጊያው ይቀጥላል። በስሙ ኃይል ደግሞ ወደ ተፈለገው ግብ መተተኛና አስማተኛ እንዳይደርስ የኢየሱስ ክርስቶስ ስም፣ የድንግል ማርያም ስም፣ የቅዱሳን የመላእክት ስም ብርታትና ጉልበት ሆኖ ያገለግለናል። እግዚአብሔር ስሙ የተመሰገነ ይሁን።
ና ወደዚህ ብድግ በላይ ቶሎ ቶሎ መታዘዝ ነው። አሁን ጊዜ ማባከን አያስፈልግም። ምንድን ነው? እሺ ምንድን ነህ አንተ? ሽጋው እኔ ብቻዬን ሺ ነኝ። ደብተር እኔ አንዱ ብቻዬን ሺ ነኝ። ምን ሺ ነህ አንተ? ምን በአጠገብህ ሺ በቀኝ 10 ሺህ ወድቃሉ እኮ ነው። ወደኩ። መዝሙረኛው ዳዊት የተናገረው እንዲህ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ሁሉን በሚችል እኮ ነው። ሁሉን የሚችለው ነው እስካሁንም እኮ ያቆየን አይደል? ሁሉን የሚችል ኤልሻዳይ ማለት ነው። ሁሉን የሚችል ጥላ ውስጥ ያድራል። እግዚአብሔር እረኛዬ ነው ይላል። ደግሞ የሚያሳጣኝ የለም። በእጦት በችግር እንዳትበሳጭ፣ ተስፋ ቆርጠህ በድህነት ውስጥ ሕይወትህ እንዳይማቅቅ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አዶናይ ሮኤ ሎኤሳር ቢንኦት ዲኤሼ አርቢፀኒ ጎል መናሃን ናህለኒ በመግለጽ ጸደቅ ለማም ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ይሄ በጣም ሁልጊዜ ልንይዘው የሚገባ የመዝሙረኛው ትልቁ የጸሎት ኃይል ነው። ስንት ጊዜ ነው ከገባ? የሆሳዕና ቅዳሜ ነው የገባ ነው። ለምን ገባ? አባቱ ስራችን አበላሸብን። ምንም ስራችን አበላሸብን። ምንድን ነው ስራ? ስር ማሽቀጠል በጣ የሚዘራክ ስራ ነው። የሚዘራክ ምንድን ነው የሚዘራክ? ቅጠላቅጠል። ምን ቅጠላቅጠል? ቅጠላቅጠል እና ስራችን አበላሸብን። ቅጠላቅጠሉን ለምን? ቀይና ስራችን ነበር። እኔ አሁን ማውራ ከቤት ከሳት ስናስባረረው እንዲያመነዝር አድርገን ወደዚህ ወደ ድብትር እናስገባ ነው። እሺ ስራችን ይሄ ነው። ስራ ምንድን ነው? ስር ማሽቀጠል መጣሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ? ይሄን ነው የምፈልገው። ምኑን እና ምን አደረከው? ከስሩ የቀነጨን አረግ ነው። ይህንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እዛ ለካ አላወቅንም። ስራ ሲሰራ ነው ያለው። ጠበቅ ነው 4 ሆነን አሁን 5ኛ አለሁ። አንድ ጠበቅ ነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችንን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድን ነው በምንድን ነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድን ነው መተማመኛው ብለን ሞከረ። ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው የበሬ ሽንት። በበሬ ሽንት በፊጋ በሬ ሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው። ገባ። እሱ ነበረ መዋረሻ። በበሬ ሽንት። ታዲያ ትርጉሙ ምንድን ነው? ፊጋ እዚህ አሁን የነበርኩበት ደብተራ አባቱ ፊጋ ነው በሀገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራ ብቻዬን ነው። ሌሎቹ በጣም ጨዋ ናቸው። 3 4 በእኔ ምክንያት የተያዙት ሌሎቹ አጋንንት ነው ሰይጣን ነው። አጋንንት። ትግሉ ምንድን ነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምፈልገው። በቃ አጠቃላይ ያዙ ነው የተባለው። አጠቃላይ ያዙ ነው። እግሩን፣ እጁን፣ አፉን በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አደረከው? ሰዓት አፉ አንደበቱን ያዙ። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ ምን አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያለው? ዜሮ። መናገርስ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣
ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትን በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ ኧረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኮ ነቃላችሁ እኮ ምንድን ነው? ከተነቃም በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ። እኛው የምናወራ አራቶቹ ነው። የሚደነፋው ነው እዛ እሱን ያስያዘው። የሚደነፋው የትኛው ነው? ረጅሙ ነኝ ብቅል አውራጁ ረጅሙ። በሰውየው ቁመት ልክ ነው የምታወራው? እኛ ሶስታችን አራታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ ምተን ደጅ ጠኒ ነን። ደጅ ጠኒ ደፍተራ ማለት ነው። እና ከዲያብሎስ ጋር ነው እንዲህ የሚኖረው። ያው የሚቀጥረን ስናጣ ለጎንችን እየሰራ እንኖራለን። ይችለች በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋራ የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን ልጆች የልጅ ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆን ነው አይናችን አሁንም አይታይም። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይህን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ። ከዛ ውጪ ምንም አይነት ላብራቶሪ የለም። እንዴት ተያዝክ? መጀመሪያ ልናስቀድደው ነበረ ከጀርባው ከዚህ ልናስቀድደው ነበረ። ድርቅ ነው ያደረገው? አይ ልፍስፍስ ነው ያደረገው። ድርቅ አላደረግም፣ ልፍስፍስ ነው ያደረገው። ልፍስፍስ ነው። ከዛስ ዜሮ እንዲሆን አደረግንና ቤተሰቦቹ እንዲሰሩ፣ እንዲደነግጡ፣ እንዲቀደድ ሞከርን። ግን ታናሽ ወንድሙ አይቀደድም፣ አንፈርምም አለ። አይቀደድም። በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ፣ አላገኘንም። አትገኝም። እኛ በፖሊስ አንያዝ፣ አንገኝ፣ ማንም አያውቅም። የሚያውቀን ምኑ ነው የሚያውቀን? ገበሬ ስራ ቀንቼ ነው። ሁለት ጥማድ ያለው እንዳክሱስ ያርሳል ልጁ። ተንኮል ምቀነት አያውቅም። 24 ሰዓት ይሰራል ልጁ። ምንም አያውቅም። እሺ አነጋገር ታዲያ ቀደሙብኝ ወንድሞቹ። አግኝቼ ነበር በውሉ። በምኑ ገባ ሳር እኮ ታዲያ ና ወደዚህ እኮ። እንደምታውቁት ወንድማችን ከዚህ በፊት የሚሰራውን ገንዘብ ሁሉ